ማላሜዳ የሚባል በክትል ገነባ ፕሮጀክት ነበር በተደጋጋሚ እንከታተል እዚህ ጎቡ ላይ ያለ ይሄ ደግሞ በቅርብ ቀደም እንደተባለው ከ12 ዓመት በፊት የተጠና ስለሆነ ሁላችንም ለጊዜው ባናቀውም ፋይዳው ግን በጣም ከፍተኛ ነው የሚለውን መያዝ በጣም ተገቢ ነው። ስለዚህ ለአርሶ አደራችን ተጠቃሚነት መንግስት ከፍተኛ ትኩረት ሰጥቶ እየሰራ መሆኑ መንግስት 27 ግብና ከፕሮጀክቶች ጋር ተያይዞ ከሚያስቀምጠው አቅጣጫ ጋር የሚሄድ ስራ ነው የተሰራው። በአጭር ጊዜ በ3 ወር በ4 ወር ብዙ ፕሮጀክቶች እየተጠናቀቁ ስለሆነ ይሄ ፕሮጀክቱም እውነት ለመናገር ጊዜ አጭር ጊዜ መጠናቀቁ ምስጋና የሚገባቸው ናቸው ማለት ነው። ይሄኛውን ከእንትን በላይ ያለውን ኖርማሊ ቢችሉ በጣም ኮስት ካልሆነ ለማህበረሰቡም ጥያቄ ስለሆነ ብትደግፉ፣ ካልሆነ ደግሞ በተጨማሪ ስራ በቀጣይ ተይዞ የሚሰራበት መንገድን ብናመቻች። እንግዲህ ልማቱ እንደምታዩት በጣም ሰፊ መሬት ነው ሊያለማ የሚችለው። ይሄ በዚህ በበጋ ብቻ ትንሽ ውሃ ከዚች አካባቢ በምትመጣ ማልማት ስለማይችል በተቻለ መጠን ተጨማሪ የከርሰ ምድር ውሃ ተቆፍረው አሉ የሚለው አንድ መልካም አጋጣሚ። አርሶ አደሮችም ቢሆን ይህን ፕሮጀክት መውደድ አለባቸው። ተጨማሪ እድል ይዞላቸው ይመጣል። በከርሰ ምድር የመጠቀም ሌሎች አማራጮችም ተፈልገው ይሄ የተሰራው ልማት እንደዚህ ቁሞ እንዲቀር አይፈልግም። ስለዚህ እንዲለማ ስለሚፈለግ ተጨማሪ ጥያቄዎችን ተጨማሪ መልካም እድሎችን የሚያመጣ ፕሮጀክት ስለሆነ በዛ ደረጃ ወስዳችሁ ልትጠቀሙበት ይገባል። ዞሮ ዞሮ ውሃ ተዘግተው የከረሙትንም ያው በእቅድ ደረጃ ተወያይተንባቸዋል። አማራጮች ካሉ እድሎች ካሉ በማንኛውም አማራጭ የከርሰ ምድር ውሃው እንዲሰራ ጥረት እናደርጋለን። መኪና አስገብተን የሰው ኃይል አስገብተን ስንሰራ የእናንተ የማህበረሰቡ እዚህ ያለው የጸጥታ ተቋም የባለሙያዎች ድጋፍ እኔ በጣም ነው የማመሰግነው። ይሄንን ወሰዱልኝ ፈቅዶልን ከአንድም 2-3 ፕሮጀክት የምንሰራበት ፈቃዱ እንዲሆንልን ፈጣሪ እንመኛለሁ። በአጠቃላይ እግዚአብሔር ይስጥልን በጣም እናመሰግናለን። እንዳጠቃላይ ግን በፕሮጀክቱ ዙሪያ ላይ የተሰጡ ኮሜንቶች፣ ቴክኒካል ሙያዊ ኮሜንቶች እኛን ይመለከታል። እኛን ወስዳለን አይደለም 1 አመት 2 አመት ቢሆን ኤፍቲኤን የሰራቸውን ፕሮጀክት ኃላፊነት ይወስድባቸዋል። እንግዲህ እግዚአብሔር ረድቶ ደግሞ ይባላል በለቀ ዲዛይን ኮርፖሬሽን የግንባታ ክትትል ፕሮጀክት ማናጀር ነኝ። ያው ዛሬ እንግዲህ ፕሮግራማችን ይሄ ለጋር ውስጥ ፕሮጀክት የምረቃ ፕሮግራም ነው። ምናልባት የሚታዩ ስትራክቸሮችን ከመታችን ላይ ለመነሻ እንዲሆን አንዳንድ ጀነራል ኦቨርቪው ለመስጠት ያክል ነው። ፕሮጀክቱ እንደሚታወቀው ፕሮጀክቱ እንግዲህ በኤፍኤስአርፒ የበጀት ምክንያት የተገነባ ፕሮጀክት ነው። ፕሮጀክቱ የተያዘው በነሐሴ 2017 ነው። በዚህ ባለፈው ዓመት ማለት ነው ነሐሴ 2017 ተይዞ በዛው ወር ነው ወደ ግንባታ የተገባው ማለት ነው። ፈጥኖ ወደ ግንባታ የገባ ፕሮጀክት ነው። ይሄ ወደ 14 ወር አካባቢ ነው። አሁን ላይ እንደምታዩት በ7ኛው ወሩ የተጠናቀቀ ፕሮጀክት ነው ማለት ነው። የተጠናቀቀ ፕሮጀክት ነው። በፋይናንሻል ደረጃ ወደ ተያዘው ወደ 113 ሚሊዮን አካባቢ ነው። አሁን ላይ ያው መስኖ ላይ ግንባታ ሲሰራ እንግዲህ ተጨማሪ ስራ ለውጦች ይከሰታሉ። እነሱን ኢቫሉዌት ስናደርገው ወደ 3.14% ጭማሪ አምጥቶ በፋይናንሻል ደረጃ ደግሞ ወደ 3.5 ሚሊዮን ያው ጭማሪ ኮስት አድርገናል ማለት ነው። ወደ 1.8 ኪሎ ሜትር ርዝመት ያለው ካናል ነው። በሌፍት በኩል ደግሞ 2.2 ኪሎ ሜትር ርዝመት ያለው ካናል ነው ማለት ነው። አጠቃላይ ኮማንዴሪያው የሚለማ ወደ 231 ሄክታር አካባቢ ነው። ይህም ኮማንዴራ ተጠቃሚ የሚያደርገው ወደ 127 አካባቢ አርሶ አደሮች ተጠቃሚ ያደርጋል ተብሎ የታሰበ ፕሮጀክት ነው ማለት ነው። የፕሮጀክት መስኖ መሀንዲስ ነኝ። ያው መልስ አይደለም የምንሰጠው፣ አንዳንዶቹን የምንወስዳቸውና ጥያቄ አድርገን የምናቀርባቸው ይኖራሉ። ምክንያቱም ከፍ ያለ ጥያቄ የተጠየቀ ስለሆነ ማለት ነው። አንዳንዶቹን ደግሞ በማብራራት እና በመግባባት የምንላቸው ናቸው።